ሰላም እንዴት ናችሁ? ቡድን የተከበራችሁ የቴሌግራም ቤተሰቦቻችን ዛሬ ደግሞ ማሳያችሁ እንዴት አድርጋችሁ በቀላሉ ማለት ነው ኤአይዎች ላይ ላይክ በማድረግ በኮሜንት በማድረግ እንዲሁም ደግሞ ፎቶ ጀነሬት በማድረግ የሚከፍላችሁን አንድ የቴሌግራም ቦት ይዤ መጥቻለሁ። በዚህ የቴሌግራም ቦት በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? አሁን ላይ ውድድር ይዘው መጥተዋል። ይዘውም የመጡት ውድድር ምንድነው? አንደኛ ለወጣ እስከ $5000 አጠቃላይ ለውድድሩ $10000 የሚደርስ ዝግጅት አዘጋጅተዋል ማለት ነው። እና ይሄንን ለመሳተፍ ከናንተ ምንም የሚጠበቅ አይነት ኢንቨስትመንት የለም። እዚህ ጋር እንደምታዩት ማለት ነው የሰዎችን ፎቶ ላይክ ስላደረጋችሁላቸው ብቻ እነሱም እናንተም ይከፈላችኋል ማለት ነው። እናንተም የነሱን ላይክ የነሱም እናንተን ላይክ በመደራረግ ብቻ አሪፍ ገንዘብ መስራት የምትችሉበትን ፕሮጀክትን ይዤላችሁ የመጣሁት ማለት ነው። ይሄ ፕሮጀክት አዲስ ነው፣ ገና እየተጀመረ ያለ በመሆኑ አሁን እናንተ ብትጀምሩት በጣም ትርፋማ ትሆኑበታላችሁ ብዬ አስባለሁ ማለት ነው። በተለይም ደግሞ ፕሮምፕት ማድረግ የሚመቻችሁ፣ ኢሜጅ ጀነሬት ማድረግ የሚመቻችሁ ይሄን ነገር መሳተፍ ትችላላችሁ። እኔ ያው እዚህ ፕሮጀክት ላይ እየተሳተፍኩ ነው። አሁን በሁለተኛ ደረጃ እየመራሁ እገኛለሁ። አንደኛ ደረጃ ያሉት እንግዲህ እንደምታዩት በ260 ላይክ እየመሩት ይገኛሉ ማለት ነው። ዛሬ እንዴት አድርገን የሰራነው እንደምናወጣ መጀመሪያ ላሳያችሁ። እዚች ጋር ያለችዋን አንድ ጊዜ ምልክቷን አንድ ጊዜ ትነካላችሁ ማለት ነው። እዚች ጋር አንድ ጊዜ ትነካላችሁ። እዚህ ጋር እንደምታዩት ክሌም 1.1 USDT የሚላለኝ ይሄን ክሌም የምትለዋን አንድ ጊዜ እነካዋለሁ። ዊዝድሮዋል ኢን ፕሮግረስ ፕሊስ ዌት ይለኛል ማለት ነው። እዚህ ጋር እንደምታዩት ዊዝድሮዋል ፕሮግረስ አድርጌዋለሁ። አሁን ዌት አድርጎ በራሱ ጊዜ ይገባል። እንግዲህ እዚህ ጋር እንደምታዩት ልክ እንደ ኤርድሮፕ ሁሉ ወደፊት ሊስት የሚደረግ ኮይን እያዘጋጁ ሲሆን እኔ እንደምትመለከቱት ወደ 469244 የሚጠጋልኝ ማለት ነው። እንግዲህ በዚህ መንገድ ማድረግ ይችላል ማለት ነው። እየሰበሰብኩ እገኛለሁ። እንግዲህ እዚህ ጋር እንደምታዩት ታስኮች አሉ። እነዚህን ታስኮች በምትሰሩበት ጊዜ ፖይንት ይሰጣችኋል። ይህ ፖይንት ደግሞ የሚጠቅማችሁ ወደፊት ኢሜጆችን ጀነሬት ለማድረግ ነው። ሶ ኢሜጆችን እንዴት ነው ጀነሬት የምናደርገው ምናምን ብላችሁ ልጠይቁ ትችላላችሁ። ለምሳሌ እኔ ኢሜጅ ጀነሬት እያደረኩ ለማሳየት እዚች ጋር አንድ ጊዜ ትመጣላችሁ ወደ ዋናው ማለት ነው። የሰርክል ምልክቷ ጋር ከመጣችሁ በኋላ እቺ የምትመለከቷትን የመደመር ምልክት አንድ ጊዜ ትነካላችሁ። እዚህ ጋር እንደምታዩት ክሬት ማጂክ ሞመንት የምትለው አንድ ጊዜ መሀል ላይ ያለችዋን ትነኩታላችሁ። ከዛ እዚህ ጋር ይሄንን ከነካ እንደምታዩት ዶላሩ ገብቷል ማለት ነው። ከላይ እዚህ ጋር እንደምታዩት ይኸው ቆይ ላሳያችሁ 1.1 ምናምን ላይ ያወጣ ነው። ይኸው በዚህ ቪዲዮ ላይ ኮሜንት ለሚያደርጉ ሰዎች ይኸው እንሸልማችኋለን። ይኸው 1.1 AI ግራም ዊዝድሮዋል ብሎ ኦ ማይ ጋድ ኮሜንቱ እንደምታዩት በትክክል ገብቶልኛል ማለት ነው። ዊዝድሮዋሉ ከየት እንደሆነ ሁሉ ይለያል ማለት ነው። እዚህ ጋር እንደምታዩት በትክክል ከAI ግራም ነው ይላል ማለት ነው። ያ በትክክል 100% ይከፍላችኋል ማለት ነው። በጣም ከዛ እዚህ ጋር አድ ኢሜጅ ዲስክሪፕሽን እንለዋለን። ለምሳሌ አድ ኢሜጅ ዲስክሪፕሽን እንለዋለን። ኢሜጅ ምንድነው? ኢትዮጵያን ኪንግ ለምሳሌ አሁን ለምሳሌ እዚህ ጋር ምን ብዬ ልጻፍ ማለት ነው? የሆነ ጽሁፍ ልጻፍ። ከቻትጂፒቲ ማምጣት ትችላላችሁ ኢሜጅ ጀነሬት ለማድረግ ማለት ነው። እኔ ለምሳሌ እዚህ ጋር ኢትዮጵያን ኪንግ ኦን ሜም ኮይን ፋይት ልበለው። እዚህ ጋር ለምሳሌ ሜም ኮይን እዚህ ጋር ፋይት ብዬ እጽፋለሁ ማለት ነው። ከዛ እዚህ ጋር አድ አረኩት። ከዛ እዚህ ጋር አድ ካረኩት በኋላ ከላይ እዚህ ጋር ጀነሬት የምትላለቻ ጀነሬት የምትለዋን አንድ ጊዜ ነካለሁ ማለት ነው። ጀነሬት የምትለዋን ስነካው ኢሜጁ ላይ ማለት ነው ጀነሬት ያደርገዋል። ቆይ በደንብ ጀነሬት ያደርገዋል። ቆይ አንድ ጊዜ እንጠብቀዋለን። ፕሮምፕት ከቻትጂፒቲ ማጻፍ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ኢሜጅ ዲስክሪፕሽን እዚች ጋር ማድረግ ትችላላችሁ። እዚህ ጋር ያው ጀነሬት እያደረገ ነው። ሶ እዚች ጋር እቺን አንድ ጊዜ ሆትስፖት እናጠፋለን። አንዳንድ ጊዜ ኮኔክሽን ሊያስቸግረን ይችላል። ሶ እዚህ ጋር ነው ካራክተሮች አሉ። ካራክተሮች ወደዚህ አለ። እዚህ ጋር ኢሞጂ መጨመር ትችላላችሁ ማለት ነው። እዚህ ጋር ኢሞጂ፣ እዚህ ጋር ደግሞ ሜም ኮይኖች መጨመር ትችላላችሁ የምትወዱትን። እኔ እዚህ ጋር ከነዚህ መሃል እኔ ውፍ ጨምራለሁ፣ ሺቢ ጨምራለሁ፣ ከዛ ፍሎኪ ጨምራለሁ። እነዚህ ይመቹኛል። እነዚህን ሶስቱን ጨምራቸዋለሁ ማለት ነው። ከዛ እዚህ ጋር እንደምታዩት ኢሜጁ ጀነሬት አድርጎ እስኪጨርስ እንጠብቀዋለን ማለት ነው። ዮ ጋይስ እንደምታዩት እዚህ ጋር በዚህ መንገድ ጀነሬት አድርጌዋለሁ። ሶ ጀነሬት ያደረኩት እንዴት እንደሆነ ታውቃላችሁ ጋይስ? እዚህ ቻትጂፒቲ ላይ ሄጄ ነበር ማለት ነው። ሶ ቻትጂፒቲ ነገርኩት እንደዚህ ጀነሬት አድርግልኝ ምናምን ብዬ ማለት ነው። እዚህ ጋር ለምሳሌ ኦኬ እዚህ ጋር ኒው ቻት ጀነሬት አድርጌ ነበር። እዚህ ጋር እንደምታዩት በተለያየ መንገድ ጀነሬት እዚህ ጋር ለምሳሌ የመጨረሻ ጀነሬት ያደረኩት ይሆናና እዚህ ጋር ሆይን ሚኒሊክ እዚህ ጋር ስለ አጼ ሚኒሊክ አድርጌ ነው የጀነሬት ያደረኩት ማለት ነው። ከዛ እዚህ ጋር አጼ ሚኒሊክን ለማስመሰል እየሞከረ ነው። ሶ እዚህ ጋር በደንብ ፕሮምፕት ማድረግ ትችላላችሁ፣ በደንብ መጫወት ትችላላችሁ። እዚህ ጋር አድ እናደርገውና ከዛ እንደምታዩት ጀነሬት እለዋለሁ ማለት ነው። ሶ እዚህ ጋር ጀነሬት አደርገዋለሁ። አሁን በድጋሚ ትንሽ እንጠብቀዋለን። ከዛ እዚህ ጋር ካራክተሮቹ ማለት ነው እዚህ ጋር እንደምታዩት በደንብ ጀነሬት ያደርገዋል ማለት ነው።
ያው ትንሽ እንጠብቀዋለን። እዚች ጋር ልክ እንደዚህ እናደርገዋለን። እዚህ ጋር ከነዚህ ደግሞ ከምታዩቸው የተሻለውን መምረጥ ትችላላችሁ ማለት ነው። እዚህ ጋር እንደዚህ አድርገን አሁንም ጀነሬት እናደርገዋለን በምታዩት መልኩ ማለት ነው። ከዛ እዚህ ጋር ኢሜጁን በደንብ ያሻሽልናል ማለት ነው። ሶ በደንብ ላይክ ለማግኘት መጣር አለባችሁ ማለት ነው። በጣም ብዙ አለ፣ ብዙ ነገር አለ። ሶ ይሄ ማሳያችሁ እንትን ነው። ይሄኛውን ባክ እንበለውና ከዛ እዚህ ጋር ይሄኛውን ጀነሬት እናድርገው። እንደዚህ ሁለቱ ብቻ በቂ ናቸው ማለት ነው። ሶ እዚህ ጋር እንምታዩት የተለያየ ነው። ማቲያስ ፈጠነ በሚባል ሰውዬ ነው። እዚህ ጋር የተለያዩ ክሬተሮች አሉ የተጠቀሟቸው፣ እነሱ መጠቀም ትችላላችሁ። ከዛ እዚህ ጋር ክሪፕቶ ከረንሲ እዚህ ጋር እንደዚህ ያደረግን። ከዛ እዚህ ጋር ከዚህ ደግሞ ከምታያቸው እንትኖች መካከል እዚህ ጋር ኢሞጂዎችን መጨመር ትችላላችሁ ማለት ነው። ጀነሬት አረኩ እዚህ ጋር። ከዛ ከነዚህ ጀነሬት አስደረግን። ከዛ ከዚህ ውስጥ ደግሞ ሺባን እንመርጣለን። ትንሽ እንጠብቀዋለን። ይሄኛው ጀነሬት አድርጎ ሲጨርስ በደንብ ጀነሬት አድርጓል። እዚህ ጋር እንምታዩት ይሄኛውን ፔፔ ፍሎኪ ምናምን እንደዚህን አረግን። 3 ነው መምረጥ የምንችለው። ጀነሬት እናደርገዋለን። ከዛ እዚህ ጋር 3ቱም አሉ። ፕሮምፕት ብቻ መጠቀም ትችላላችሁ። ነገር ግን እኛ ጀስት ዝም ብለን አሁን ለአንድ ለማሳየት ያክል ነው ማለት ነው። እዚህ ጋር እንደዚህ አረግን። ከዛ እዚህ ጋር በደንብ አስገብተናል ማለት ነው። እዚህ ጋር ትንሽ ይችኛው ይሄኛው ጀነሬት አድርጎ እስኪመጣ እዚህ ጋር እንደምታዩት ከነዚህ ውስጥ ደግሞ አንደኛውን እመርጣለሁ። እዚህ ጋር ኮፒ ያደረኩት ይሄኛውን ጀነሬት ያስደረኩትን ማለት ነው። ራሱ ላይ መጠቀም ትችላላችሁ ማለት ነው። ከዛ እዚህ ጋር ይሄንን ፔስት እናደርገዋለን፣ አድ እናደርገዋለን። ከዛ እዚህ ጋር ጀነሬት እናደርገዋለን ማለት የመጨረሻ ይሄኛውን ጀነሬት እናደርገዋለን። ይሄ በጣም ፈኒ ነው። በቃ ሜሞሪ አይደለም የሚባለው። ልክ እንደዚህ በምታዩት መልኩ ጀነሬት እናስደርገዋለን። ሌትስ ጎ ጀነሬት እየተደረገ ነው በሚገባ ማለት ነው። ያምራል፣ ያበደ ነው። ከዛ እዚህ ጋር አንድ ጊዜ ጆ ከዛ እዚህ ጋር እናደርገዋለን እቺኛው ከሆነ ከዛ እዚህ ጋር እሺ፣ ልክ እንደዚህ በዚህ መንገድ ጀነሬት አድርጓል። ከዛ እዚህ ጋር እንደምታዩት ብሎክቼን አለ። ከዛ እቺኛዋን እንደዚህ እናደርጋታለን። ከዛ የመጨረሻ እቺኛዋን አንድ ጊዜ ፔስት እናደርገውና እዚች ጋር አድ እናደርገዋለን። ከዛ ይሄንን ጀነሬት እናደርገዋለን። አሁን ይሄ ለመጨረሻ ጊዜ ጀነሬት እያደረኩት ነው። ሶ ጀነሬት ታርጋችሁ ከጨርሳችሁ ወዲያ ልክ እንደዚህ ወደ መጨረሻው ጋር ትሄዳላችሁ። ሶ ከነዚህ መጠቀም ትችላላችሁ ምናምን ነገር። በደንብ ጀነሬት ማድረግ ከፈለጋችሁ ድጋሚ ቪዲዮ ሰራላችኋለሁ ማለት ነው። የሚያማምር እኔም ከዚህ በፊት በደንብ የሰራኋችሁ አሉ እንዴት ፕሮምፕት እንደምጠቀም። ከዛ ይሄኛው አሁን አሪፍ ነው። ሜሞሪ አይደለ በጣም ፈኒ ነው የሚሆነው። እዚህ ጋር እቺኛውን ፔስት እናደርገዋለን። እዚህ ጋር አንድ ጊዜ እቺኛው አድ ሃሽታግ እንጨምርለታለን ማለት ነው። እዚህ ጋር ሃሽታግ እንጨምራለን። ሃሽታግ የምትለው ጋር ነክተን እዚች ጋር ሜሞር እዚች ጋር እናደርገዋለን። ፔፔ እዚች ጋር እናደርገዋለን። ሃርት ኦፍ ጎልድ የምትለው አንድ ጊዜ ነክተን ፖስት እናደርገዋለን ከፈለጋችሁ ማለት ነው። ከዛ ይላችሁ ሰዎች የፈጠሩትን እዚህ ጋር ነምጥዩት ከ20 በላይ ላይክ ምናምን ከ10 በላይ ከ15 በላይ ላይክ ካገኘ ወደ ቪዲዮ ይቀየራል ማለት ነው። ሶ አያችኋ ሰዎች ጀነሬት የሚያደርጉትን ይሄንንም ጀነሬት ማድረግ ይችላልላችሁ። ልክ እንደዚህ በጣም ጸዴዎች አሉ ማለት ነው። እና በጣም በቀን እናንተ ብቻ ሊሚቱ እስኪደርስ ድረስ ሊሚት በደንብ እንትን ማድረግ ትችላላችሁ። ሶ በዚህ መንገድ ታረጋላችሁ። ከዛ እዚህ ጋር እንደምታዩት ዶላሩን ክሌም ማድረግ ጨርሻለሁ። እነዚህን ታስኮች መስራት አለባችሁ። እነዚህን ዴይሊ ቦነሱን ክሌም ማድረግ ትችላላችሁ። ከዛ እዚህ ጋር እንደምታዩት አሁን ላይ ያለሁት እኔ ሁለተኛ ደረጃ ላይ ነኝ። ሁለተኛ ደረጃ እየመራሁት ያለሁት እኔ ነኝ። እዚህ ጋር እንደምታዩት ማለት ነው። ፔፔ ኦኬ እዚህ ጋር እንደምታዩት ሁለተኛ ሳይሆን ሶስተኛ ደርሻለሁ ማለት ነው። ሶስተኛ ደረጃ አድርገውኛል። እዚህ ጋር በጣም እየመሩ ነው እነሱ፣ እኔ ሶስተኛ ነኝ ያለሁት። ሶ እዚህ ጋር እንደምታዩት በደንብ አሪፍ ነው። ብላክ ገርል ምናምን ነገር መጥተዋል። ሶ የኔ የሰራሁትም ምናምን ነገር እዚህ ጋር ማየት ትችላላችሁ። ይሄን ላይክ ስታደርጉ እኔም እናንተ እንደዚህ እንደምታዩት ይሄን ነው የሌላ ሰው ላይክ አድርጌላችኋለሁ። ልክ እንደዚህ ላይክ ሳደርግላችሁ ዶላር እንዲቆጥር ያደርጋል። ሶ እናንተም በቀናነት ላይክ ተደራረጉ። ከዛ ዶላር ስሩ። ያው የሰራችሁት ዶላር አይታችሁታል አይደል ጋይስ? ያው እንደምታዩት ከአይ ግራም የወጣው ዶላር ነው። እናንተ ማውጡ እዚህ ቪዲዮ ላይ ኮሜንት ለሚያደርጉ ለመጀመሪያ 3 ሰዎች ወይም ደግሞ በዚህ ቪዲዮ አሪፍ ኮሜንት አድርገው ላይክ ለሚያገኙ 3 ሰዎች እናደርጋለን ካርዱን እንሸልማለን ማለት ነው። በሞባይል ካርድ ወይም በቴሌብር ትራንስፈር እናደርጋለን ማለት ነው። ይመቻችሁ።